አብዛኛው ሰው ስኬትን ይፈልጋል፣ ግን ጥቂቶቹ ብቻ ናቸው ዋጋውን ለመክፈል ዝግጁ የሆኑት። አንተ የትኛው ነህ? ህልም አላሚ ወይስ ሰራተኛው? ስኬት ማለት እድል ወይንም ተአምር አይደለም። ስኬት ማለት በየቀኑ የምታደርገው ውሳኔ ውጤት ነው። ዛሬ የምታደርገው ምርጫ ነገ ማንነትህን ይወስነዋል። በዚህ ቪዲዮ ውስጥ እውነተኛ ስኬትን የሚያረጋግጡ 5 ወሳኝ ደረጃዎችን እናያለን። ህይወትን ለመለወጥ ዝግጁ ነህ? እስከ መጨረሻው ተከታተለኝ። አንደኛ፣ መነሻ። ብዙዎቻችን ስኬትን የምናየው እንደ መድረሻ መስመር ነው። ውጤቱ ላይ ብቻ እናተኩራለን። እውነታው ግን ስኬት ድንገት የሚከሰት ተአምር ሳይሆን በየቀኑ የምንወስዳቸው ትናንሽ እርምጃዎች ውጤት ነው። ሁለተኛ፣ ራዕይ እና ግብ። ያለ ግብ መጓዝ ኮምፓስ ሳይዙ ውቅያኖስ ላይ እንደ መቅዘፍ ነው። ስኬታማ ሰዎች የት መድረስ እንደሚፈልጉ ያውቃሉ። ዛሬ ራስህን ጠይቅ፣ ከ5 ዓመት በኋላ የት መሆን ትፈልጋለህ? ያየኸውን ህልም ካልጻፍከውና ግብ ካላደረግከው ሁልጊዜም ህልም ሆኖ ይቀራል። ሶስተኛ፣ እንቅፋትና ውድቀት። መንገዱ ሁልጊዜ አልጋ በአልጋ አይሆንም። ውድቀት ይመጣል፣ ተስፋ መቁረጥ ያንኳኳል። ነገር ግን ውድቀት የስኬት ተቃራኒ ሳይሆን የስኬት አካል ነው። በወደቅ ቁጥር የምትማረው ትምህርት ለሚቀጥለው ድልህ መሰላል ነው። ጠንካራ ብረት የሚወጣው ከጋለ እሳት ውስጥ እንደሆነ አትርሳ። አራተኛ፣ ጽናትና ስራ። ተሰጥኦ ብቻውን በቂ አይደለም። እድልም ብቻውን አያደርስህም። የሚለይህ ነገር ጽናትህ ነው። ሰዎች በተኙበት ሰዓት አንተ ስትሰራ፣ ሰዎች በደከማቸው ሰዓት አንተ ስትቀጥል፣ ያኔ ነው ልዩነቱ የሚፈጠረው። ስኬት ዋጋ ትጠይቃለች። ያንን ዋጋ ለመክፈል ዝግጁ ነህ? አምስተኛ፣ መደምደሚያ። በመጨረሻም ስኬት ማለት ከሌላው መብለጥ ሳይሆን ትላንት ከነበርክበት ማንነት ዛሬ የተሻለ መሆን ነው። ጉዞህን ዛሬ ጀምር፣ ነገ ሳይሆን ዛሬ። ምክንያቱም የወደፊት ማንነትህ ዛሬ ለምትወስነው ውሳኔ ምስጋና ያቀርብልሃል። ስኬት ይጠብቃል ወዳጄ። ይህን ቪዲዮ እስከ መጨረሻው ስለተከታተላችሁን በጣም አመሰግናለሁ። ይህ ሐሳብ ጠቃሚ ሆኖ ካገኘኸው ለሌሎችም እንዲደርስ ቪዲዮውን ላይክ ማድረግ አትርሳ። ተመሳሳይ አነቃቂና ህይወት የሚለውጡ ቪዲዮዎችን ለማግኘት ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ ቪዲዮ እስከምንገናኝ ድረስ በስኬት መንገድ ላይ ጽና። ቻው።